ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። በጨና ወረዳ በ2017 ምርት ዘመን የመስኖ አውታሮችን በመጠቀም ከ602,000 በላይ ኩንታል ምርት ማግኘት መቻሉ ተገለጸ። የወረዳ ምክር ቤት አራተኛ ዙር 12ኛ ዓመት 43ኛ መደበኛ ጉባኤ ማካሄድ ጀምሯል። ዘገባው የባልደረባችን ፍጹም ተሾመ ነው። ጽዮን ታደለ ታቀርባለች። የጨና ወረዳ ምክር ቤት ዋና አፈ ጉባኤ ወይዘሮ አየለች እሚቶ የምክር ቤቱ ያለፈውን በጀት ዓመት ቃለ ጉባኤ አቅርበው በሙሉ ድምጽ በማጽደቅ ጉባኤውን አስጀምረዋል። የምክር ቤቱ ምክትል አፈ ጉባኤ አቶ ኃይሌ አባተ የምክር ቤቱን የስራ ሪፖርት ያቀረቡ ሲሆን ወረዳው በየደረጃው በተደረገው ርብርብ በአብዛኛው ዘርፍ የተሻለ አፈጻጸም መታየቱን ገልጸዋል። ዋና አስተዳዳሪው አቶ ተረፈ ገብረ ማርያም በዚህ ጊዜ እንዳሉት በበጀት ዓመቱ በወረዳው ምርትና ምርታማነት ለማሳደግ የሚያስችል እንቅስቃሴ በመኖሩ ከ7919 በላይ ሄክታር ማሳ በተለያየ አዝመራ ማልማት መቻሉን አንስተው ከአምናው ተመሳሳይ ወቅት ጋር ሲነጻጸር 666.75 ሄክታር ብልጫ እንደነበረው በሪፖርታቸው አመላክተዋል። በ2017 ዓመተ ምህረት በአንደኛና ሁለተኛ ዙር የመስኖ ልማት ከ602,062 ኩንታል ምርት ማግኘት መቻሉን ተገልጿል። ይህም ከተመሳሳይ ወቅት ጋር ሲነጻጸር በ28.5 ተሽሎ መገኘቱን ሪፖርቱ ያመላክታል። የጨና ወረዳ በበጋ ስንዴ፣ በበቆሎ፣ በመደበኛ መስኖ እንዲሁም ቅመማ ቅመምና በአጠቃላይ ስራ ስር ምርቶች የሚታወቅ ሲሆን የምርት መጠኑም ከጊዜ ወደ ጊዜ እያደገ መምጣቱን ከቀረበው ሪፖርት መረዳት ተችሏል። የቡና ምርት ስራን በተመለከተ በበጀት ዓመቱ 4,276,000 የቡና ችግኝ ለተከላ መዘጋጀቱ የተገለጸ ሲሆን 3,124,000 የቡና ችግኝ መተከል ተችሏል ተብሏል። 13.8 ቶን የታጠበና 8.67 ጀንፈል ቡና እንዲሁም 23.38 ቶን ቡና ለዓለም ገበያ መቅረቡን ሪፖርቱ ያሳየ ሲሆን ይህም ከእቅዱ አንጻር በጣም አነስተኛ ክንውን ያለ መሆኑን መረዳት ተችሏል። የወረዳው ፍርድ ቤት ሪፖርትና እቅድ ላይ መወያየት፣ የ2018 የወረዳው በጀት ዙሪያ ውይይት ማድረግና ሹመት መስጠት በአጀንዳው ከተያዙት መካከል ይገኙበታል። የምክር ቤቱ ጉባኤ ዛሬን ጨምሮ እስከ ነሐሴ 2 የሚቆይ መሆኑን ከወጣው መርሃ ግብር ለመረዳት ተችሏል። በካፋ ዞን ሺሾንዴ ወረዳ ምክር ቤት 7ኛ ዓመት 4ኛ ዙር 19ኛ መደበኛ ጉባኤውን ማካሄድ ጀመረ። ጉባኤውን ያስጀመሩት የወረዳ ዋና አፈ ጉባኤ አቶ ታደሰ የማነ እንደገለጹት ምክር ቤቱ በቋሚ ኮሚቴዎቹ አማካኝነት ያስፈጻሚውን አካል ተግባራት በመስክ ምልከታ የቃኘ ሲሆን ካለፉት ጊዜያት የተሻለ አፈጻጸም የተመዘገበበት ዓመት እንደነበር ገልጸዋል። ለሁለት ቀናት በሚካሄደው በዚህ ጉባኤ ላይ የምክር ቤቱ የ2017 በጀት ዓመት እቅድ ክንውን በወረዳ ምክትል አስተዳዳሪና የፋይናንስ ጽህፈት ቤት ኃላፊ አቶ ደመቀ ሀብቴ ቀርቧል። የምክር ቤት አባላቱ በአስፈጻሚው አካል ሪፖርት ላይ የመከሩ ሲሆን ነሐሴ 2 2017 ዓ.ም በሚኖረው የሁለተኛ ቀን ውሎ በ2018 እቅድ ዙሪያ ይመክራል ተብሎ ይጠበቃል። በጉባኤው የ2017 የበጀት ዓመት የወረዳ ፍርድ ቤት ስራ አፈጻጸም ሪፖርት ቀርቦ በምክር ቤቱ አባላት ውይይት የሚደረግበት ሲሆን የወረዳውን የ2018 በጀት ዓመት ማጽደቅና የተለያዩ ሹመቶችን መስጠትን በመርሃ ግብሩ ተካቷል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ክረምቱን ተከትሎ በቦንጋ ሳይለም መንገድ ላይ በሚፈጠረው የመንገድ መበላሸት ምክንያት እየተደረገ ያለው ተቀባይነት የሌለውና የተጋነነ የትራንስፖርት ታሪፍና አገልግሎት የማቋረጥ ጉዳይ ፈጣን ምላሽ እንዲሰጠው የሳይለም ወረዳ ምክር ቤት አባላት ጠየቁ። የምክር ቤቱ አራተኛ ዙር 12ኛ ዓመት 39ኛ መደበኛ ጉባኤ በወረዳ ዋና ከተማ የአዶታ ከተማ ተካሂዷል። የወረዳ ምክር ቤት የ2018 የበጀት ዓመት ለካፒታልና መደበኛ ፕሮጀክቶች ማስፈጸሚያነት ለስራ ማስጌጃ 397 ሚሊዮን 330 ሺህ ብር በላይ በጀት አጽድቋል። ዘገባው የወረዳ መንግስት ኮሙኒኬሽን ነው። ክፍሉ ያለው መቀርቧል። የሳይለም ወረዳ ምክር ቤት በመደበኛ ጉባኤው የወረዳውን ምክር ቤት የአስፈጻሚ ተቋማትና የወረዳውን ፍርድ ቤት የ2017 በጀት ዓመት አፈጻጸም ሪፖርትና የ2018 በጀት ዓመት የትኩረት አቅጣጫዎች ዙሪያ መክሯል። የወረዳው ምክር ቤት ዋና አፈ ጉባኤ አቶ ግርማ ከበደ በጉባኤው መክፈቻ ላይ እንደተናገሩት ወረዳው በእንስሳት ሀብቱም ሆነ በግብርናው ልማት ዘርፍ ትልቅና እምቅ አቅም ያለው በመሆኑ ይህንን አቅም ወደ ሀብት ለመቀየር በግብርናው ዘርፍ የቴክኖሎጂ አጠቃቀምን በማሳደግ ምርታማነትን መጨመር ያስፈልጋል ብለዋል።
በህዝቡ ላይ ከፍተኛ የኑሮ ጫና እያስከተለ ያለውን የዋጋ ንረት ለመቀነስ የእርሻ መሬቶችን ጾም ባለማሳደር ማልማት እንደሚገባም አቶ ግርማ አስረድተዋል። በአርሶ አደር ማሰልጠኛ ተቋማትና በትምህርት ቤቶች የተጀመሩ ምርጥ ተሞክሮች በአንዳንድ አርሶ አደሮች ዘንድ የሚስተዋለውን ቴክኖሎጂን ያለመጠቀም ተግዳሮት በመቅረፍ በኩል እያበረከቱ ያለው አስተዋጽኦ ማስፋት እንዳለባቸውም ዋና አፈ ጉባኤው አቶ ግርማ ከበደ አሳስበዋል። የሳይለም ወረዳ ዋና አስተዳዳሪ አቶ አማኔል አየለ የ2017 በጀት ዓመት የአስፈጻሚውን ሪፖርት ለምክር ቤት ባቀረቡበት ወቅት እንደገለጹት በወረዳው እየተመዘገበ የመጣውን እድገት ለማስቀጠል በበጀት ዓመቱ ዘርፈ ብዙ የልማት ተግባራት በመንግስትና በህብረተሰብ ተሳትፎ መከናወናቸውን ተናግረዋል። በበጀት ዓመቱ በአቅም ውስንነት ምክንያት ያልተፈጸሙ ተግባራት በቀጣዩ ዕቅድ ውስጥ ተካተው የሚከናወኑ በመሆናቸው ለተፈጻሚነቱ ሁሉም የምክር ቤት አባላት ሚናቸውን እንዲወጡም አሳስበዋል። የገቢ ግብርን አሟጠው መሰብሰብ፣ የመንገድና የመብራት መሰረተ ልማቶችን ጨምሮ የትምህርት፣ የግብርናና በሌሎች ዘርፎች የተጀመሩ ተግባራትን ለማሳለጥ የምክር ቤት አባላት በየማህበራዊ መሰረቶቻቸው ለዘርፉ ልዩ ድጋፍና ትኩረት መስጠት እንዳለባቸውም አስገንዝበዋል። በአስፈጻሚ አካላት ሪፖርትና ዕቅድ ላይ አስተያየትና ጥያቄ የቀረበ ሲሆን የምክር ቤት አባላት የትምህርት ዘርፉ ስኬታማ ተግባር ማከናወን እንዲችል የተጀመሩ ስራዎች ተጠናክረው እንዲቀጥሉ፣ በጤናው ዘርፍም በስኬት ባለመዘናጋት አልፎ አልፎ የሚስተዋሉ ችግሮችን ፈጥኖ የመፍታት ጉዳይ ትኩረት እንዲሰጠው አሳስበዋል። ሴቶችና ወጣቶች በልማቱ ውስጥ ያላቸውን ተሳታፊነትና ተጠቃሚነት ይበልጥ ማጠናከር፣ የተጀመሩ የኢንቨስትመንት ስራዎችን መደገፍና ማበረታታት ጉዳይም በበለጠ መከናወን እንዳለበትም በሐሳብና አስተያየቶች ውስጥ ተካቷል። በኤምሪኪና ሹኒቲ ቀበሌዎች ተጀምረው ያልተጠናቀቁ የውሃ ፕሮጀክቶች፣ የህዳሴ ሁለተኛ ደረጃ ትምህርት ቤት ግንባታና ከነዋሪዎች ቢጋር ጋር ያልተጣጣመው የአዶታ ከተማ የውሃ ተደራሽነት ችግር መንስኤው ተለይቶ ከቅሬታና ከመልካም አስተዳደርነት ችግር እንዲወጣ ትኩረት ተሰጥቶት እንዲሰራ በምክር ቤት አባላቱ ተጠይቋል። ከቦንጋ እስከ ሳይለም በሚወስደው መንገድ ላይ ክረምቱን ተከትሎ የተፈጠረ ያለውን የመንገድ ብልሽት ምክንያት በማድረግ አገልግሎቱን ከተጠቃሚዎች ጋር በመተባበር መስጠት እየተቻለ የትራንስፖርት ሰጪ አካላት በኩል እየተደረገ ያለው ምክንያት ያለውን የተጋነነ የዋጋ ጭማሪና አገልግሎቱን የማቋረጥ ሁኔታ የወረዳውን ልማት ከማጓተቱም በላይ የአገልግሎቱ ተጠቃሚዎች ላይ የኢኮኖሚ ጫና እያሳደረ በመሆኑ ለችግሩ መቋጫ እንዲሰጠውም ተጠይቋል። ከዚህ ባለፈም በአገልግሎት አሰጣጡ ውስጥ ያለው ያልተስተካከለ የቁጥጥር ስርዓት የመልካም አስተዳደርና የቅሬታ ምንጭ ሆኖ መቀጠሉም ተጠቅሷል። እናም ጉዳዩ በቀጥታ የሚመለከታቸው የክልሉ መንግስትና የዞኑ አስተዳደር ክረምት በመጣ ቁጥር በቦንጋ ጌሻ ሳይለም መንገድ ተጠቃሚዎች ላይ እየደረሰ ላለው እንግልት ዘላቂው መፍትሄ እስኪመጣ በጊዜያዊነት የተበላሹ አካባቢዎችን የመጠገንና የመስራት ሁኔታ ላይ ትኩረት እንዲሰጡ ጠይቀዋል። በሳይለም ወረዳ ምክር ቤት አራተኛ ዙር 12ኛ ዓመት 39ኛ መደበኛ ጉባኤ ላይ የወረዳው ምክር ቤት ሪፖርትና የቀጣይ ጊዜ እቅድ ቀርቦ ተመክሮበታል። የቀበሌ ማህበራዊ ፍርድ ቤቶችና ባህላዊው የዳኝነት ስርዓት የወንጀል ድርጊቶችን ከመቅረፍ ባለፈ የፍርድ ቤቶችን የስራ ጫና በመቀነስ በኩል የጎላ አስተዋጽኦ ማበርከታቸው የተገለጸ ሲሆን ተግባሩ ተጠናክሮ እንዲቀጥልም ተጠይቋል። የምክር ቤት አባላቱ የወረዳው አስተዳደር ህዝብን በማስተባበር ባከናወናቸው ተግባራት መደሰታቸው ገልጸው በቀጣይም በበለጠ ለመስራት ከአስተዳደሩ ጎን እንደሚቆሙ ተናግረዋል። ለሁለት ተከታታይ ቀናት በተካሄደው የወረዳው ምክር ቤት አራተኛ ዙር 12ኛ ዓመት 39ኛ መደበኛ ጉባኤ ላይ የተለያዩ ሹመቶች የተሰጡ ሲሆን ለ2018 የበጀት ዓመት ለካፒታልና መደበኛ ፕሮጀክቶች ማስፈጸሚያና ለስራ ማስኬጃ የተመደበውን 397 ሚሊዮን 330,976 ብር ከ87 ሳንቲም በጀት በማጽደቅ ተጠናቋል። በፖለቲካ ማህበራዊና ኢኮኖሚያዊ ዘርፎች የሴቶችን ተሳትፎና ውሳኔ ሰጭነት ለማሳደግ በተደረገው ጥረት የተሻለ ውጤት መታየቱን የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። የዞኑ ሴቶች ክንፍ ጽህፈት ቤት የ2017 በጀት ዓመት የአፈጻጸም ግምገማና የ2018 እቅድ ላይ ባለድርሻ አካላት በተገኙበት ውይይት አካሂዷል። ዘገባው የባልደረባችን ታምራት ኃይሌ ነው። ምህረት ማሙት አቀርባለች። በመድረኩ የመክፈቻ ንግግር ያደረጉት የዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ታከለ ታምሩ ብልጽግና ፓርቲ ሀገርን መምራት ከጀመረበት ጊዜ አንስቶም የሴቶችን ተሳትፎ በማሳደግ በርካታ ተግባራቶች መከናወናቸውን ገልጸው በዚህም ተጨባጭ ውጤት እየተመዘገበ እንደሆነም ተናግረዋል። በ2017 በጀት ዓመት ሴቶች በአደረጃጀት በልማት እንቅስቃሴና በፖለቲካ ዘርፎች ንቁ ተሳታፊ በመሆናቸው ተጠቃሚ መሆናቸውን ጠቅሰው በቀጣይም ይህንን አጠናክሮ በማስቀጠል የተሻለ ውጤት ማስመዝገብ እንደሚገባም ተናግረዋል። እንደምታወቀው ፓርቲያችን ብልጽግና ዋናው ነገር አተያይ ለውጥ አድርጓል። አተያይ ለውጥ ማለት የፖለቲካ እይታ ለውጥ እንዲኖር የአስተሳሰብም የተግባርም ለውጥ እንዲመጣ ከመሰረቱ ሰፊ ስራዎችን ለመስራት አቅዶ እና አልሞ
ሀገሪቱን ተረክቦ ኦልሞስት ከመምራት ከጀመረ 7 ዓመታት አካባቢ አስቆጥሯል። በዚህ ሂደት ውስጥ የናንተ የሴቶች ሚና ከፍተኛ መሆኑን በፕሮግራማችን ላይም አለ አይታችኋል። በእኛ በብልጽግና ፓርቲ ፕሮግራማችን ላይ በማኒፌስቶችን ላይ ሴቷን በጣም አሳትፈን ያለ ሴት የሚሆን የልማትም የፖለቲካም አለመኖሩን በቅጡ በመረዳት ሴቶች በስፋት እንዲሳተፉ ፖለቲካው ላይ አደረጃጀት ላይ ልማቱ ላይ እንዲሳተፉ በማድረግ ሰፊ ስራዎችን እየሰራ መተናል። በዞኑ የብልጽግና ፓርቲ የሴቶች ክንፍ ጽህፈት ቤት ኃላፊ ወይዘሮ ታገኝ ወልዴ በበኩላቸው ባለፈው በጀት ዓመት የሴቶችን አደረጃጀት በማጠናከር በሌማት ትሩፋት፣ በአረንጓዴ ልማት፣ በወባ ወረርሽኝ መከላከልና በማቆያ ያሉ ነፍሰ ጡር እናቶች ድጋፍ እንዲሁም በሌሎች ተግባራት የተሻለ አፈጻጸም መመዝገቡን ተናግረው የሴቶችን ውሳኔ ሰጭነት ሚና አጠናክሮ ማስቀጠል እንደሚገባ ማጽነው ሰጥተዋል። ሁላችንም ሁሉም መዋቅር በተሻለ መጠን ዘንድሮ ላይ የ2017 እቅድ አፈጻጸም ላይ ትኩረት አድርጎ በትጋት ለውጥ ለማምጣት ብልጽግናን ለማስረጽ በብዙ ሩጫ በብዙ ትግል የተሰሩ ስራዎች አሉ፣ የምታዩ ነገሮች ማለት ነው። ስለዚህ ሁሉም መዋቅሮች በተቻላቸው መጠን ተግባርን ለማሳካት የተሮጠ ሩጫ ቀላል አይደለም። ተግባሩም ስኬት አሳይቷል። ያው ጉለቶቻችን ሊኖሩም ይችላሉ። እነዛን ጉለት ቀጣይ ላይ ለማስተካከል እንዲያስችለን ወረዳዎች የተወሰኑ ወረዳዎችን ሰሌክት አድርገናል። እነሱ ሪፖርት ያቀርቡልናል ማለት ነው። ሪፖርት ሲያቀርቡ ያለውን ነገር አይተን ሀሳብ አስተያየት በእነሱ ላይ ያለው የቀረበ ሪፖርት ላይ በአግባቡ ማስተማር የሚችለውን ወረዳው ከችግር እንዲወጣ የሚያደርገው ሪፖርት ቀርቦ በዛ ላይ ሀሳብ አስተያየት መስጠት እንዲያስችለን ነው እነዚህ ወረዳዎችን የመረጥ ነው ማለት ነው። ሌሎች የቀራቸውም ከዛ ተሞክሮ ወስዶ ቀጣይ ላይ እንዴት አድርገን እኛም ሪፖርት የነበረው ሪፖርት አቀራረቡ ላይ የነበረው ጉለት ምን ይመስላል ያለው ጥንካሬ ምንድነው የሚለውን ነገር ካስቀመጥን በኋላ ቀጣይ ላይ እኛም ተዘጋጅተን የምናስኬደው ነገር ስለሆነ እሱም ይቀርባል። ከተሳታፊዎች ውስጥ ያነጋገርናቸው አስተያየት ሰጪዎች የሴቶችን አደረጃጀት በማጠናከር የፓርቲ ኢኒሼቲቮችን ተግባራዊ በማድረግና ባለፉት ጊዜያት በነበረው አፈጻጸም የታየውን ውጤታማነት ከማስቀጠል አኳያም ተናግረዋል። ቅንጅታዊ አሰራሮችን በማጠናከር በተያዘው በጀት ዓመት ለተሻለ ተግባር በቁርጠኝነት መነሳት እንደሚገባም ገልጸዋል። ትቅር ላይ የጋራ መግባቢያ ሰነድ በመፈራረም ውይይቱም ተቋጭቷል። ባህልና እሴትን ጠብቆ ለመጪው ትውልድ ከማስተላለፍ አኳያ በርካታ ስራዎች መሰራታቸውን የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ገለጸ። መምሪያው የ2017 የበጀት ዓመት የስራ አፈጻጸሙን በመገምገም የ2018 በጀት ዓመት እቅድ እንዲሁም የማሽቃሬ ባሮ ንቅናቄ ላይ በተጓዳኝ መክሯል። ዘገባ የባልደረባችን አንተነህ ፍቃዱ ነው። የመምሪያው ኃላፊ ወይዘሮ ታሪኳ ታከለ መምሪያው በ2017 የበጀት ዓመት በባህል በቱሪዝም እና በሁሉም ዘርፎች ትኩረት ሰጥቶ እየሰራ ስለመሆኑ ተናግረዋል። ባህልና እሴትን ጠብቆ ለመጪው ትውልድ ከማስተላለፍ አንጻር እየተሰሩ ያሉ ስራዎች አበረታች ናቸው ያሉት ወይዘሮ ታሪኳ በቱሪዝም ዘርፍ ከፋ ካላት እምቅ ሀብት ውስጥ 128 የቱሪዝም መዳረሻ ቦታዎችን በመለየት የማልማት ስራ መጀመሩን በንግግራቸው ገልጸዋል። የዞኑ አስተዳደር በመደበው ከ18 ሚሊዮን ብር በላይ በሆነ ገንዘብ በዴቻ ወረዳ የሚገኘው ጉርጉቶ ወይም የእግዘር ድልድይ፣ በጊምቦ ወረዳ የሚገኘው የዳዲበን ፍል ውሃ ለቱሪዝም ምቹ የማድረግ ስራ መሰራቱን በአብነት ያነሱት ወይዘሮ ታሪኳ ወደ ባርታ ፏፏቴ የሚወስደው መንገድና ተዛማጅ ስራዎች መሰራታቸውንም አብራርተዋል። በስፖርቱ ዘርፍም በሁሉም ወረዳዎች ጥሩ እንቅስቃሴዎች ያሉ ቢሆንም ጠንክሮ መስራትና ከበፊቱ የተለየ ስልት መከተል ያስፈልጋል ብለዋል። የስፖርት ማዘውተሪያ ቦታዎችን በማልማት ረገድ እንቅስቃሴዎች ቢኖሩም የተጠበቀው ውጤት አለመገኘቱን የመምሪያው ኃላፊዋ ገልጸዋል። በመድረኩ ተገኝተው ንግግር ያደረጉት የካፋ ዞን ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊዋ ወይዘሮ ጽዮን ታዬ የዞኑን ሕዝብ ባህልና እሴት የማልማትና የገቢ ምንጭ የማድረግ ጉዳይ በትኩረት ሊሰራበት ይገባል ብለዋል። ወይዘሮ ጽዮን አክለውም በ2017 የበጀት ዓመት በባህል እና በቱሪዝም ዘርፍ ከተከናወኑ በርካታ ተግባራት መካከል የካፈቾዎች የማንነት መገለጫ ከሆኑት ውስጥ አንዱና ዋነኛው በሆነው ማሽቃሬ ባሮ ላይ እየታዩ ያሉ ለውጦች ተጠናክረው መቀጠል እንዳለባቸው አሳስበዋል። የዞኑን የስራ ቋንቋ በመጠቀም ማስፋፋት እና ማስተዋወቅ ላይም የተቀናጀ ስራ መሰራት እንዳለበት አጽንኦት ሰጥተዋል። የ2017 ዓ.ም የማሽቃሬ ባሮ ከዚህ ቀደም ከሚከበረው በተለየ መልኩ ለማክበር ዝግጅቱ በተናበበና በተቀናጀ መንገድ መመራት እንዳለበትም አሳስበዋል።
ባህል የአንድ ህዝብ መገለጫው ነው ያሉት ወይዘሮ ጽዮን በሁሉም የወረዳ ከተሞች የባህል ምግብ ቤቶችን በመክፈት ባህላዊ ምግቦቻችንን ማስተዋወቅ እንደሚገባም አብራርተዋል። በመምሪያው የ2017 በጀት ዓመት አፈጻጸም ዙሪያ በባለድርሻ አካላት ውይይት ተደርጎበታል። በቀረበው ሪፖርት ላይ አስተያየት የሰጡት የመድረኩ ተሳታፊዎች ባህልና ቋንቋን ማሳደግ የማንነት ግዴታ መሆኑን በመረዳት መስራት እንደሚያስፈልግ ተናግረዋል። እየለሙ ያሉ የቱሪዝም መዳረሻዎች ያሉ ቢሆንም በተለያዩ ምክንያቶች አሁን ላይ መልማት ያልቻሉትን ማልማት እንዲቻል ዞኑ ከወረዳዎች ጋር በመተባበር ወደ ስራ የሚገባበት ሁኔታ ቢፈጠር የቱሪዝሙን ዘርፍ ማጠናከር የሚያስችል መሆኑንም አንስተዋል። የስፖርቱን ዘርፍ ማጠናከር ወጣቱን አላስፈላጊ ከሆኑ ድርጊቶች ከመታደግም ባሻገር የስራ እድል ፈጠራ እና የገቢ ምንጭ ስለሆነ በትኩረት መስራት እንደሚያስፈልግም ተናግረዋል። ከስፖርቱ ጋር ተያይዘው ያለውን የውጤት ማሽቆልቆል ለማረም በየዓመቱ በዞኑ አዘጋጅነት ከሚደረጉ ውድድሮች ታዳጊ ወጣቶችን በመመልመልና በማሰልጠን የተሻለ ውጤት ለማምጣት መስራት እንደሚገባም አስተያየታቸውን ሰጥተዋል። አስተያየት ሰጪዎቹ አክለው ለዘርፉ የሚሰጠው ትኩረት አነስተኛ መሆኑን ጠቁመው ይህም መታረም አለበት ብለዋል። ቋንቋን መጠቀምና ማበልጸግን በተመለከተም ካፊኖኖ የዞኑ የስራ ቋንቋ ሆኖ በየደረጃው በሚዘጋጁ መድረኮች አለመጠቀም ና ይህንን ማረም አለመቻሉ እንቅፋት መፍጠሩንም አክለዋል። በተነሳው አስተያየት በዞኑ ባህል ቱሪዝም እና ስፖርት መምሪያ ኃላፊ ምላሽ ተሰጥቶበታል። የባህል ስራ የአንድ ወገን ብቻ ሳይሆን የሁሉም ርብርብ የሚጠይቅ መሆኑን የገለጹት ኃላፊዋ ወይዘሮ ታሪኳ ታከለ ከወትሮ በበለጠ ተቀናጅተን መስራት አለብን ብለዋል። ወይዘሮዋ አክለውም የ2018 ማሽቃሬ ባሮ ከእስካሁኑ ጊዜ በበለጠ ማክበር ይቻል ዘንድ ከታችኛው መዋቅር ጀምሮ ከወዲው ዝግጅት ማድረግ እንደሚያስፈልግም አሳስበዋል። ሰላምን ለማጽናት ሁሉም አካል ወንጀልን ቀድሞ የመከላከል ስራ ላይ ማተኮር እንደሚገባ የካፋ ዞን አስተዳደር አሳሰበ። የዞኑ ፖሊስ መምሪያ የ2017 የበጀት ዓመት አፈጻጸምና የ2018 በጀት ዓመት እቅድ ግምገማ ተካሂዷል። ዘገባው የባልደረባችን ሀብታም ወልድ ስላሴ ነው። ክፍል ያለም አቅርቧል። በመድረኩ የተገኙት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ፖሊስ በወንጀል መከላከል ስራ ውስጥ ህዝብን በማሳተፍ መከላከል ላይ ትኩረት አድርጎ መስራት እንዳለበት አሳስበዋል። የበለጠ መቀናጀትና ያለውን ችግር መፍታት የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። የመንገድ ላይ ዝርፊያዎች አልፎ አልፎ ብቅ ብሎ እየታዩ ያሉበት ሁኔታ አለ። አርሶ አደራችን በሬ አድልቦ 300,000፣ 200,000፣ 150,000 እየሸጠ ሲመለስ ገበያ ላይ የሚደረጉ ነገሮች ትንሽ መቆጣጠር የሚችልበት ሁኔታ መኖር መቻል አለበት። በተወሰኑ ወረዳዎች ላይ እየታየ ያለው ነገር አሁንም በበለጠ ሰብተን አስተካክለን የተሟላ ማድረግ የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። ጥቂት ቀበሌዎች ከጸጥታ ስጋት ነፃ መውጣታቸው ለእኛ ትልቅ ደስታ ነው። አሁን ጥቂት ቀበሌዎች ሳይሆኑ ብዙ ቀበሌዎች ከጸጥታ ስጋት ነፃ ሊሆኑ የሚችሉበት ሁኔታ እንዲኖር መስራት ያስፈልጋል። ብዙ ወረዳዎች ከስጋት ነፃ ሊሆኑ የሚችሉበት ሁኔታ እንዲኖር ያስፈልጋል። ዋና አስተዳዳሪው በዞኑ ሰላምን ለማጽናት ሁሉም አካል ወንጀልን ቀድሞ የመከላከል ስራ ላይ ማተኮር እንደሚገባው አክለዋል። የጸጥታ ኃይላችን በተደራጀ መልኩ ይህን ተከታትሎ ህጋዊ በሆነ ስርዓት መልክ ይዘው መነገድ የሚችልበት ስርዓት እንዲኖር በከፍተኛ ደረጃ ተሰርተን ውጤታማ መሆን የሚችልበት ሁኔታ ላይ መስራት ያስፈልጋል። ህገወጥ የናፍጣ ግብይት በአጠቃላይ በአገር ደረጃ ያለውን እጥረት አንዱ ሆኖ የመጣኑ ጭምር በአግባቡ ላይ ሸጥ የሚችልበት ሁኔታ እንዲኖር የመረጋጋት ሁኔታ እንዳይኖር የተለያዩ ነገሮች ላይ በነዳጅ ምክንያት የሚጨምሩ የዋጋ ንረት እንዲጨምር የሚያስችል አሰራር በመስራት ግለሰቦች ተጠቃሚ ለመሆን የሚያደርጉት ነገር ከፍተኛ ክትትል እየተደረገ ነው። አሁንም ተጨማሪ ክትትሎችን የሚጠይቅ ነው። አካባቢውን ከችግርና ከወንጀል የጸዳ ለማድረግና በበለጠ ሰላምን ለማጽናት ፖሊሳዊ ግዴታቸውን ከህዝብ ጋር በመሆን ለተወጡ አካላት ሁሉ የዞኑ ፖሊስ መምሪያ አዛዥ ዋና ኢንስፔክተር አጥናፉ አባተ ምስጋናቸውን አቅርበዋል። በአንዳንድ አካባቢዎች ህዝቡ ከጸጥታ ጋር በማያያዝ ለሚያነሳቸው ጥያቄዎች በቅንጅትና በተጠናከረ መንገድ መስራት እንደሚገባም አሳስበዋል። ተናቦ ከመስራት አንጻር ያለው ጉዳዮች በደንብ ማየት አስፈላጊ ነው ብዬ አስባለሁ። ከመዝገብ መበላሸት ጋር ተያይዞ ቅድም አነስቻለሁ። በእውቀት ማነስ በኪሎት ማነስ የሚፈጠሩ ችግሮች አሉ። እሱም እኛ እየገመገምን አቅጣጫ የሰጠን እናስተካክላለን። ግን በአመለካከት ችግር በስነምግባር ችግር የሚበላሹ መዝገቦችን በደንብ መከታተል ያስፈልጋል። ሌላው ይሄን ችግር ለመፍታት ምን ያስፈልጋል? አሁን ቅድም አቃቤ ተብሏል፣ ፍርድ ቤት ተብሏል። እኛ እንደ ዞን ሁሌ እንወያያለን። በአራት ህይወት ፍርድ ቤት አለ፣ ፖሊስ አለ፣
ማረሚያ አለ። በዚህ በ15 ቀን ውስጥ ምን ያህል መዝገብ ነው ያቀረበው? ምንድነው ያለውን ችግር በጋራ ተነጋግረን ፖሊስ መውሰድ ያለበትን ወስዶ ያስተካክላል። ቀጣይ ግብረ መልስ እናቀርባለን። ወረዳ ላይ ለምንድነው ይሄ ነገር የማይኖረው? አሁን ፍርድ ቤት መድረክ ሲፈጠር ፖሊስ ያለበት ፍርድ ቤቱ ያነሳል፣ አካባቢ ያነሳበት ስፔሻሊ ወረዳዎች አካባቢ ማለት ነው። ስለዚህ የወረዳ አሰራሮች እዚህ ስላላችሁ የሶስቶቹን ውይይት ማጠናከር ከሶስቶች አቅም በላይ የሚሆን ከሆነ በፊት ማሻሻያ ማየት ይቻላል። ዋና አሰራር ነው የሚሰበሰበው። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪው አቶ አጥናፉ ኃይሌ የወንጀል መከላከል ስራው የተቃና እንዲሆን አጋዥ የሆኑ ስልቶችን በተቀመጠ ጊዜ ሰሌዳ መሰረት ህዝባዊ መሰረት አስይዞ መተግበር እንደሚገባ ተናግረዋል። እቅድ አለ እና የሆነ መድረክ ስንፈጥር ሁሉም መዋቅር ነው ጥያቄ ሲያነሳ ነበር። ዛሬ ግን ሳይለም ወረዳ እኔ ለማሰልጠን ዝግጁ ነኝ ብለዋል። ግን ሌሎች ወረዳዎች እንደዛ አላሉም። ባለፈው በጣም ጫጫታ ነው የነበረውና እንደ ክልል ተወስዶ ቢታይ ብዬ ማስበው ታች የጸጥታ መዋቅሩን ለማጠናከር የፖሊስ መዋቅሩን ለማጠናከር ዞኑም ወረዳዎችም እየከፈሉ ያሉት መስዋዕትነት ብዙ አለ። ቢያንስ ከፍ ያለው መዋቅር የክልል መዋቅር የሰው ኃይል ማሰልጠን ላይ ያለውን ጉዳይ ኃላፊነት ቢወስድ ጥሩ ነው የሚል ሀሳብ አለኝ በእኔ በኩል። ምክንያቱም እኛ እንደ ዞን የምንወስዳቸው ኃላፊነቶች አሉ፣ ወረዳዎች እንዲወጡ የምናስገድዳቸው ብዙ ነገሮች አሉ ከጸጥታ ጋር ተያያዘ ጉዳይ። ግን ከፍ ያለ መዋቅር ደግሞ ድሮ በነበረውም ክልል ያለን ከፍ ያለ መዋቅር ወስዶ ያሰለጥናል፣ የፖሊስ ኃይል ያሰለጥናል፣ ድጋፎችን ያደርጋልና አሁንም በእኛ ክልል በኩል እንደዚህ አይነት ስራዎች ቢሰሩ አንደኛ የመተጋገዝ ነው። ሁሉ ነገር ወደ ታች ደግሞ ሲመጣ አንዳንድ ከአቅም በላይ ሆኖ የሚያስቸግርበት እድል አለ። ይሄን የሚመለከተው አካልም ወስዶ ቢያይ ቢፈትሽ አንዳንድ ድጋፎችን ቢያደርግ የጎደሉትን የሰው ኃይል ለማሟላትም ይረዳናል። የህዝብን ደህንነት በማስጠበቅና ሰላምን በማስፈን ልማቱን ማስቀጠል ይቻል ዘንድ ፖሊስ ኃላፊነቱን በሚገባ መወጣት እንዳለበት ያሳሰቡት ደግሞ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን ኮሚሽነር ሰብስቤ ሻወኖ ናቸው። ፖሊስ ህብረተሰቡ ጋር ቀረብ እንዲል ማድረግ እሱ ብቻውን በቂ አይደለም። ክላስተሩ ላይ የተቀመጠ ፖሊስ እነኚህ የምንላቸው አደረጃጀቶቹ ህይወት ያላቸው እንዲሆኑ በማድረግ አደረጃጀት የተጓደለባቸው ያልተሟላባቸው ቦታዎች ላይ እንዲሟላ በማድረግ የተደራጀባቸው አካባቢዎችን ደግሞ አሰልጥኖ ግንዛቤ ፈጥሮ አጋጅ ከማድረግ አንጻር ጠንከር ብሎ መስራት ያስፈልጋል ማለት ነው። ማህበረሰብ አቀፍ አሁን ከወንጀል ነፃ የሆነ ቀበሌ በገዋታ ላይ የተፈጠረ የተባለውም በአግባቡ ተሞክሮን መቀመር አለበት። ከአንዱ ወደ ሌላው የተሻለ ነገር እንዲሄድ አንደኛ ቅድም እናንተም ስትገልጹ እንደነበረው አጠቃላይ ታች ወርዳችሁ ከማህበረሰቡ ጋር ለማረጋገጥ የሞከራችሁት ነገር እንደተጠበቀ ሆኖ እነኚህ ቀበሌዎች በዚህ በፖሊስና በህብረተሰብ በጋራ ቅንጅት ነው ነፃ የወጡት ወይስ ማህበረሰቡ በራሱ ነው የሚለውም ነገር መገምገም ስላለበት ነው። አንዳንድ ጊዜ ፖሊስ ይዛው ሳለ ህብረተሰቡም እዛው ያለ ወንጀል ተበራክቶ ፖሊስ እምነት የሚያጣበት መረጃው እንኳን ማህበረሰቡ እዛ ላለ ፖሊስ የማይሰጥበት አጋጣሚዎች ይፈጠራል። እምነት ሲያጣ ክላስተር ላይ ብናስቀምጣቸው ፖሊሶች ምን ያህል ቁርጠኛ ናቸው፣ ምን ያህል ከተለያዩ ንክኪዎች የጸዱ ናቸው፣ በጸዳ መልኩ ወንጀልን መከላከልን ብቻ መሰረት አድርጎ ህብረተሰቡን ግንዛቤ ፈጥሮ ከመሄድ አንጻር ምን ያህል እየሄዱ ነው የሚለውም አብሮ እየተገመገመ መሄድ መቻል አለበት ማለት ነው። የዕቅድ አፈጻጸም ግምገማው መጠናቀቅን ተከትሎ የፎቶ ኤግዚቢሽን የቀረበ ሲሆን በተግባር አፈጻጸማቸው የተሻለ ውጤት ላስመዘገቡ የፖሊስ መዋቅሮችና ሰላምን ለማጽናት በተደረገው እንቅስቃሴ ውስጥ ድጋፍ ላደረጉ የግል ባለሀብቶችና ድርጅቶች የማበረታቻ ሽልማትና እውቅና ተሰጥቷቸዋል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ ያደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ